ያቤት ባክ ተረጋጋ መሞት አትችልም አንተማ ትሰማኛለህ በፍጹም መሞት አትችልም መልሶቼ ሳመልስልኝ አትሞትም ምን ላድርገው ደውይ ቤት ደውይና በፈልጊ ለቤት በፈልጊ ለናታን ደውይ የሰማሁት ነገር እውነት መሆን አለመሆኑን አረጋግጭልኝ ማለት ቆይ እንደዚህ ስትሆን የነበረው የኔን ቤተሰቦች በሚመለከት ጉዳይ ነው ወንድሜ ምን ሆነ ቢኒያምን አስገደልከው ቆይ ማን ነው የሞተው ትሰሚኛለሽ የምልሽን ብቻ አድርጊ ደውይ እሱ ስልክ እሺ ወይ ቤዝ ቤት ውስጥ ምንድን ነው የተፈጠረው ማን ነው የሞተው ቆይ ይወጥቲ ላሽ ቤዚ ስልክ ታውሪ ነው እንዴ ለምን እንደሆነ አላውቅም እንዴ ስትታይ ጭራሽ የባላባት የሞተበት አትመስይም አንቺ ሴትዮ ቆይ ችግርሽ ምንድነው ያለንበት ውጥረት አይታይሽም እንዴ አሁን አስቸኳይ ስልክ ላወራ ነው ኤፉ ያለሽ ቤዝ ምንድነው የሰማሁት እባክሽ ውሸት ነው በይ እሱም ማለት አልችልም ለናታን ደውለውለት አባቱ እንደሞተና እናትየው እንደጠፋች ነገሩት ቤዝ ናታን ይሄን ነገር መቋቋም አይችልም አባቱ አንድ እንኳን ልጅ ሳይወደው ነው የሞተው ማልቀስ ያለበት ለምን እንደሆነ እንኳን የሚያውቅ አይመስለኝም ጽስ እንዴት ናት ለሷ መንገር አልቻልንም ምን ማድረግ እንዳለብን ራሱ ግራ ገብቶናል ቆይ ግን ላንቺ ማን ነገረሽ ሉሊት ነች አይደል በቃ በኋላ ደውልሻለሁ በቃ እሺ ቻው እንዴት ነው ፊት ለፊት ስለናታን ለማውራት የደፈርሽው ያቆሻሻ አባቱ ልጅ እኔን ወጋኝ አንቺ ግን አሁንም ለሱ ነው የምታስቢው አባቱ ሞት አይደል ቆይ ጠላትነት ከማን ጋር ነው በፊት ከናታን ጋር ብቻ ይመስለኝ ነበር አሁን ደግሞ ከሆነ ግን ከአባቱም ጭምር ነው ቆይ አባቴና የናታን አባት ያደረጉ ነገር አለ በዚህ ልክ ጠላትነት የኛ ቤተሰብ ላይ የበረታው ለምንድን ነው የኔ ልጅ እንደው ስለህት ምን ትላለህ እኔ ነገር አትስማ ያባቷን ለቅሶ ትስማላለሁ እነ ቤዛ ደግሞ አይሆንም አሁን ባለችበት ሁኔታ ለሱ አደገኛ ነው ይላሉ ምን ትላለህ እህቴ ገኒ እህቴ አባቷን በጣም ነው የምትወደው ለሷ የሷ አባት ከሁሉም አባቶች ይበልጣል የተጎዳ ሰዓት ራሱ ማለት አደጋው የደረሰበት ሰዓት እሷ በጣም ተጎድታ ነበር ለክምና ወደ ውጭም ሲሄድ አብሬው ካሪድኩ ብላ ከናቴ ጋር በጣም ተጣልታ ነበር ባለፈው የሰርጉ ማታ ራሱ ከተመለስን በኋላ በጣም ተናዳ ስለነበረ ፌንት በልታብን ነበር ታዲያ በዚህ ሁኔታ እንዴት ነው አባትሽ ሞቷል ብለናት ምንችል እኔማ ግራ ግብት ቢለኝ እኮ ነው ያለውን ነገር ተወቅና እንግዲህ ነገሮች ባጭሩ ይቀጩ አልበለዛ ከዛሬ ነገ እንነግራታለን ስንል ከሌላ ሰው በሰማ ደግሞ የበለጠ ይዛኔ ትጎዳለች እዚህ ቤት ካለነው ውጭ ማንንም አያውቅም አይደል በቃ አንዴ ሞቷል አይመለስም ጽዮን ወደ ራሷ ተመልሳ ሁሉንም ነገር መጋፈጥ እስከምትችል ድረስ እዚሁኛ ጋር ይቀራል እንዴ ይሄ ምን ማለት ነው አባት አይደል እንዴ ሞተው አባትን ያህል ነገር ሞቶ መደበቅ ምን የሚባል ነገር ነው ሀዘንስ አለ መቀመጥ እንዳሁን ይሄ ባህላችን ነው ገኒ በቃ ከዚህ በኋላ በማንም ህግም ሆነ መመሪያ አልመራ እኔ ማስበው ስለ እህቴ ብቻ እንዴ ልጁ ምን ሆኗል ምንድነው እንደዚህ ባንድ ቀይር ማለት ጉድ እኮ
ወይ ኤፉ ምንድነው? ቆይ ማን ይነገረሽ? ሉሊት መሰለችኝ ለያፌት ደውላለት ነው። ብታይ እንደሰማ የሚያደርገውን ነበር ያሳጣው። እንዳለ ቤቱን በጩኸት አናወጠው። አንዳቸው ጋር ደውለሽ አረጋግጭ ሲለኝ ቢኒያም ወይም ዳግም የሆነ ነገር የሆኑ መስሎኝ ነበር። ቆይ ለምን እነሱ መሰሉሽ? እኔ ወይም ናታን ለምን አልመሰልንሽም? እናንተ ጋርማ ደውለሽ አረጋግጭ ብሎኛል። ናታንም ጋር ቢሆን መደወል ካለብሽ ደውይ ብሎኝ ነበር። ቆይ ይሄ ልጅ ያለበትን ችግር ለምን በግልጽ አይናገርም? ኤፉ እኔ በዚህን ሰዓት የምፈልገው ሰላም ብቻ ነው። በየቀኑ እየተሳቀቅን ከምንኖር ያለበትን ችግር ይንገረንና የመጣውን ነገር መቀበል ይሻላል። እሱም በቅርቡ ማወቃችን አይቀርም። እኔ የምልሽ ቤዝ አንድ ነገር ላስቸግርሽ? እሺ ምንድነው? የምችለው ነገር ከሆነ ምንም ችግር የለውም። በቻልሽው አቅም ሉሊትን አታርቂያት። ልክ እንደ ጓደኛ አቅራቢያት። አሁን ያፌትን ወደ ራሷ ለማቅረብ ስለሆነ ሀሳቧ፣ እነሱ ደግሞ አንድ ላይ ከሆኑ ለእኛ በጣም ከባድ ነው የሚሆንብን። ውይ ኤፉ ይቅርታ፣ እኔ በማስመሰል ህይወት ውስጥ መቀጠል አልፈልግም። አሁን ያለሁበት ሁኔታ ሰላም አለው። ምንም ነገር ማስመሰል አልፈልግም። ግን እኮ ይሄን ነገር የምታደርጊው ለመልካም ነገር ነው። እስኪ አስቢው፣ ቤት ውስጥ ከሁሉም ሰው ጋር ጸብ ናት። አንቺ ግን ጓደኛሽ ልታደርጊያት ትችያለሽ። ግን እኮ አሁን ምንም ነገር ብላት እራሱ አታምነኝም። እንዴት አድርገን ነው የምንቀርባት? አሁን እንደውም አንቺ ታስረሽ እያለ እኮ እሷ ያሳሰረችሽ መስሎሽ ተጣልተሻት ነበር አይደል? አዎ። ከዛ በኋላ ነው እንደውም ከእሷ ጋር ከሰላምታ ውጪ ምንም ነገር እንዳይኖረኝ ቃል የገባሁት። አሁን እሷን ስለጠረጠርሻት ይቅርታ እንድታደርግልሽ ጠይቂያት። እንዴ ለምን? እሷ እኮ ከዚህ የባሰ የከፋ ነገር እንኳን ቢኖር እኮ አሳልፋ ትሰጠኛለች። ያው ማለቴ እሷ ምንም ጥቅም ካገኘች ትሸጠኛለች። እና የኔ ህይወት መጥፋት ለአንቺ በዚህ ልክ ቀላል ነገር ነው ማለት ነው? ኤፉ ይሄ ነገር ሳይፈጠርና ሳይረፍድ ልረዳሽ ባለመቻሌ በጣም ይቅርታ። እንዳንቺ አይነት እህት ላገኝ እንደማልችል ገብቶኛል። ለነገሩ አሁን ምንም ብልሽ አታምኘኝም። አምንሻለሁ። ምክንያቱም ባላምንሽ የማተርፈው ባምንሽ ደግሞ የማጣው ነገር ስለማይኖር። እሺ ግን አሁን ሉሊት አንቺ አይደለሽም የጠቆምሽብኝ ስላት ማን ነው ብትለኝ ማን ልበላት? እሱን ልትነግሪያት እንደማትችይ ንገሪያት። ቤዝ የጠቆምኩብሽ እኔ ነኝ። ተሰብስባችሁ እቅድ ስታወጡ ሰማሁ። ከዛ ብቻዬን መጋፈጥ እንደማልችል ሲገባኝ ለፖሊስ ተናገርኩና ልጁ እንዲያዝ አደረግኩ። አታስመሲ። ምንም የምታውቂው ነገር አልነበረም። እንዴ ቤዝ ምን ሆነሻል? ቆይ እኔ ማወቄን ብታውቂ ኖሮ ልጁ እኔን እንዲገድል ትልኪው ነበር? እኔም እኮ ከእናንተ በደንብ ማስመሰልን ተምሬያለሁ። ይልቅ እሱን ታዩና ሉሊትን በመቅረብ ከያፌት ጋር ያላቸውን እቅድ ታሳውቂኛለሽ ወይስ እንዴት ነው? እሺ በቃ እሷን ለእኔ ትያት። ግን አንቺ እንዴት ነሽ? በትዳርሽ ደስተኛ አይደለሽም አይደል? አታስቢ፣ እኔ በጣም ደህና ነኝ። ደግሞ ምንም ነገር ቢፈጠር ራሴን የምከላከልበት መንገድ አላጣም። በቃ አሁን ስልኩን ልዝጋው። እሺ እህቴ። እሺ ቻው። ቢኒ ትቆያለህ? እኔ ወደ ስራ ላይ ነው። ወደ ስራ? ምን ማለት ነው? አሁን ስለ ስራ የምናወራበት ጊዜ ነው እንዴ? እና ምን የምናደርግበት ሰዓት ነው? ህይወት ይቀጥላል አይደል? ስለዚህ ወደ ስራ መግባት አለብኝ። የኔ እዚህ መቀመጥ ከራሴ ጋር ከመጣላት ውጪ ምንም ትርፍ የለውም። ደግሞ መጨረስ ያለብኝ ፕሮጀክት አለ በዚህ ሳምንት። ወንድሜ ደህና ነህ? ግን ምንድን ነው የሆንከው? ደህና ነኝ፣ እንደውም በጣም ደህና ነኝ። እኔ የምልህ ወጥተን ከተዝናናን ቆየን አይደል? ለምን ከስራ ስወጣ ደውዬልሽ አብረን ፈታ እንልም? ከአንቺ ጋር መሯሯጥ አምሮኛል። እውነትህን ነው የኔ ወንድም። ታውቃለህ ግን ወንድሜ እንደዚህ ስትለኝ እንደተወከኝና እስከ ዛሬ ድረስ ጊዜ እየሰጠኝ እንዳልሆነ ነው የተረዳሁት። አረ ጭራሽ እኔ ባመጣሁት ሀሳብ ተወቃሹ ምን ይሆንኩ? ወይ በእናትህ እንዴ ምን አደረኩ? በኩርኩም ማለት ነበር። እስኪ ወንድን ሞክረኛ። አንተ በኩርኩም ስትለኝ እኔ በንክሻ ብዬ ነው እሺ የማስበው። ይሻላል ብትመጪ ይሻልሻል። ላታመልጭኝ አታሮጭኝ፣ ነግሬሻለሁ። እሱ አባባል ነው። እኔ ጽዮን ላይ ሰራም። እሺ እወድሻለሁ።
ስደውልልሽ ደግሞ ቶሎ ነሽ እንዳታስጠብቂ። እንደማትይዘኝ እርግጠኛ ስትሆን ነው አይደለ? ለማንኛውም እኔም በጣም ነው የምወደው የኔ ወንድም። ደግሞ ከመውጣትህ ከ10 ወይም ከ5 ደቂቃ በፊት ደውልልኝ እሺ? እንዴ ቆይ ለምንድን ነው በጣም ተናዷል ያለችኝ? ከናታን አባት ጋር ይታወቃል እንዴ? ቆይ ለምንድን ነው ነገሮች በዚህ ልክ እየተወሳሰቡ ያሉት? እንዴ ናታን ልትይ ወደ ስራ እየቀለድክ ነው? እንዴት ነው ወደ ስራ የምትሄደው? ቆይ ከማንም ለመሸሽ እየሞከርክ ያለው? እኔ ከማንም እየተደበቅኩ አይደለም። በቃ እህቴ በዚህ ሁኔታ ፊት ለፊት ካየችን ትጨነቃለች። ቤዝ እየለመንኩሽ እባክሽ እህቴ እንዳሰማ አንቺ ጠብቂያት። አውቃለሁ ሸክም ሆነንብሻል፣ ግን ለትንሽ ጊዜ። ይሄ ምን ማለት ነው? ቆይ ጥላችሁ ልትሄዱ ነው? ሁሉም ሰው ራስ ወዳድ ነው። ቆይ እናንተ ስትሄዱ እኔ ምን እንደሚሰማኝ ጠይቀኸኛል? ቆይ ማን አላት ብላችሁ ነው ጥላችሁ የምትሄዱት? በጣም ይቅርታ። እንደዚህ ሰማሻል ይከፋሻል ብዬ አላሰብኩም። ለምንድን ነው የማይከፋኝ? እኔም እኮ ሰው ነኝ። እኔን አትወዱኝም፣ ግን እንደዛም ሆኖ ከአጠገቤ እንድትርቁ አልፈልግም። ናቱ በሰው ተከብቤ ሰው ይርበኛል። እባካችሁን ጥላችሁኝ አትሂዱ። በጣም ይቅርታ። አሁን ግን በቃ ልሂድ። እዚህ ከቆየው እህቴ ፊት ለፊት ሀዘንና ንዴት መቆጣጠር አቅቶኝ የማይሆን ነገር ላደርግ ይችላል። ወንድም የሆነው ነገር አለ አይደል? በቃ እኔ ልሂድ። ናታን ጋር ልድረስበት። ወደ ስራ ሄደው በቃ ወደ ቤት ልግባ። ያኔ ቤት ቆየ እንደ ከሄደ ናት የስራ ጉዳይ እያወራ ነበር። አሁን ገና አልወጣም። እሺ ሰላም ዋል። ወይዘሪት ጽዮን ምነው ከልጁ ጋር አይንሽ አብሮ ተንከራተተ? አይ ቻው ሳይለኝ ሄደ እኮ። እኔ ፍቅረኛው ነኝ። ከእናንተ በተለየ ቻው ሊለኝ ይገባ ነበር። እንግዲህ ምን ታደርጊዋለሽ? እሱ ዙሮ እንኳን ቻው ሊልሽና ሊልሽ ፍቃደኛ አይደለም። ወይዘሮ ሉሊት አንቺ መቼ ነው እንደው ቀና ቀናውን የምታስቢው? በቃ ልጁ ወይ የሆነ ሀሳብ ላይ ሆኗል ወይ ደግሞ ያስከፋታል ብሎ አላስብም። እድሜ ልክሽ እንደዚህ እንደው አይሰለችሽም? በቃ አስቸኳይ ስልክ ነው። ልውጣ። ወይ ጉድ! እኔ ግን ያው ናታን ጋር የደወለው ሰው ደውሎላት እንዲያውም ብዬ ፈራሁ። ምናልባት በሱ ቁጥር ተደውሎላት ቢሆንስ? አላውቅም። ገና ካሁኑ እንደዚህ እየሆንን እስከ መቼ እየፈራና እየተሳቀቅን እንደምንቆይ ራሱ አላውቅም። እኔ በበኩሌ እንደዚህ አይነት ኃላፊነት አልወስድም። እንዴ ምን ተፈቱብኛላችሁ እንዴ? በቃ እኔ መጨናነቅ አልወድም። መብቴ መሰለኝ። ሴትዮ ልታስፈራራን እየሞከረች ነው እንዴ? እርግጠኛ ነኝ በዚህ ነገር ሁላችንም እንደው ሰላም ተነሳናለች። እስኪ እኔ ላናግራት እሞክራለሁ። አባዬ አንተ እኮ ነው ዝግጅቱ ላይ አንድም ነገር እንዳታወራ ያልከኝ። ዝም በል መልስ አትስጠኝ። አንተ ወራዳ፣ ድሮም አንተ ሰው ብዬ ይዤ መሄዴ የሰሎሞን ልጅ በሽተኛ ነው መናገር አይችልም አስባልከኝ። ጽዮን ብትሆን ኑሮ ኧረ አባዬ ከማንም ጋር አታየኝም ከዚህ በኋላ አልኩህ እንዴ። አባ ግባልኝ። አባ ርቦኛል ክፈትልኝ። ታውቃለህ አንተን ሳስብ ወደ አይምሮዬ አንድም ደህና ትዝታ አይመጣም። ሁሉም ክፉ ብቻ ነው። ምን አለ ለዚህ ጊዜ የሚሆን ደህና ትዝታ አስቀርምተህልኝ ቢሆን። በጣም አስመጥከኝ። ጭራሽ ምንም ልትሰማኝ አልቻልክም።
ደህና ነህ? ግን ሰሞኑን በጣም የተቀያየርክብኝ ነው። ቢኒ ደህና ነህ ማለት ምን ማለት ነው? ጓደኛዬ እንደመሆን መጠን ልትረዳኝ ነበር የሚገባው። ቆይ ያሳለፍኩት ያለው ችግር አይታየም? ደህና ላለመሆን የአባቴ ሞት በቂ አይደለም? ልክ ነህ። በጣም ይቅርታ። እኔም እኮ ልረዳ እየሞከርኩ ነው። ያንተ ችግሮች ሁሉ የእኔም ችግሮች ናቸው። ዛሬ እንደዚህ ተማርሬ ያልኩ ያው ሰሞኑን እያዋራኝና እያዋየኝ ስላልሆነ ከኔ እየራክ እንደሆነ እየተሰማኝ ስለሆነ ጓደኝነታችንን ጥያቄ ውስጥ እያስገባው እንዳለ እየተሰማኝ ስለሆነ ቢኒ እኔ በጣም የምወደው ጓደኛዬ ነው። አሁን ላይ ከኔ ይልቅ ለእህቴ ታስፈልጋታለህ። አሁን ላይ እኔ እናቴ እኔም ከሷ ውጪ እሷም ከኔ ውጪ ሰው የላት እና ምናልባት እኔ የሆነ ነገር እንኳን ብሆን አብረሃት እንደምትሆን ቃል ግባልኝ። እናት ምን እያልክ ነው? የት ልትሄድ ነው? ወይስ ምን ልታረግ ፈልገህ ነው? ያፌትን የወጋኸው አንተ ነህ እንዴ? ነው ወይስ ሌላ የማንወጣው ችግር ውስጥ ገብተሃል? ምንድነው ጥያቄ በጥያቄ ነው የምደራረበው? ያልከውንም እኔ አንዱንም አላረኩም። ግን የአባቴ ሞት ስሰማ እኛም አንድ ቀን መለያየታችን አይቀርም። ግን እኔ ከቀደምኩኝ እህቴን እንድጠብቅልኝ እፈልጋለሁ። እባክህ ሁሉንም ነገር ከመርሳቷ በፊት አንድ ህልም ነበራት። እሱን ከማሳካቷ በፊት ፍቅር በሚባል ከንቱ ህልም እንድትዋጣ እና ፍቅርን ከንቱ ህልም ነው እያልክ አንተም እንደዚህ ተስፋ ቆረጥክ ማለት ነው? ብዙ ታግያለሁ። አሁን ወደ ራሴ ብቻ እመለከታለሁ። ከዚህ በኋላ የማንም ጥገኛ ነው። የራሴ ስራ፣ የራሴ ድርጅት ይኖራል። ያለፈውን ሁሉ ራሳለሁ። እና ኤፍራታ እንዲህ በቀላሉ ማትወጣት ስለማለት ናት። ፍቅር እኮ በቃኝ ስትል የሚያበቃ ነገር አለ። አንተና ኤፍራታ ሲጀምር በቀላሉ ምትለያዩ አይደላችሁ። እኔና እሷ የሚባል ነገር የለም። ፍቅር ያልቃል፣ በቃ አለቀ። አሁን እያወራን ያለነው ስለ እህቴና ስለ አንተ እንጂ ስለ ኤፍራታና ስለ እኔ አይደለም። ከዚህ በኋላ የእሷን ስም ድጋሚ መስማት አልፈልግም። እሺ አንተ እንደፈለግ። አሁን አንተ እህቴን እንደኔ ሆነ እንደምትጠብቃ ቃል ግባል። እናት ምን እያልክ ነው? እንዴት ነው የማፈቅራትን ሴት እንደ እህት መቀርባት? ቃል እኮ በጣም ከባድ ነገር ነው። ቃል ግባልኝ ስላልከኝ ብቻ ምገባው ነገር አይደለም። በጣም ይቅርታ በዚህ ስሜት ውስጥ እንደዚህ ስለተናገርኩ። እኔ ሲጀመር አመጣጤ እንደ ወንድምና እንደ ጓደኛ ላጽናና ነበር። እያወራን ያለነው ነገር በጣም ያስጠላል። እኔ ደግሞ ተግባራዊ ለማላደርገው ነገር ቃል መግባታችን። ቃል ገባህም አልገባህም ከጽዮን ጋር አንድ ላይ እንድትሆን አልፈልግም። እሷም ብትሆን ህልሟ ላይ እንድታተኩር ብቻ ነው ፈልግ። እንዳልከው አሁን ጥሩ ስሜት ላይ አይደለሁም። ብሄድ ይሻላል። ናት ምን እያልክ ነው? እኔ ህልሟን ላስተዋት ከህልሟ ላደናቅፋት ብያለሁ? እንደው ህልሟ ላይ እንድትበረታ አግዛታለሁ። ቢኒያም ቆይ ጓደኝነትና ቤተሰብነታችንን ማጣት ትፈልጋለህ? ናት ምን ሆነ? ለጽዮን ወንድሟ ሆነ እንዳሰብክላት ሁሉ እኔ ማታስብልኝ? እንዴት ነው በጓደኝነታችን የምታስፈራራ? እያስፈራራው አይደለም፣ እያስጠነቀቅኩ። እህቴ ፍቅር ውስጥ እንድትገባ አልፈልግም። እሺ አንተ ስትረጋጋና ራስህ ስትሆን ሁሉንም ነገር ታወራለህ። አሁን ለመጨቃጨቅም ለመከራከርም አሁን ጊዜ አይደለም። የፈለግከውን ጊዜ ብትወስድ ሀሳቤ አይቀየርም። በቃ አሁን ልሂድ። አሁን በዚህ ሰዓት ነው ወደ ስራ የምትሄደው? ሰራተኛ በሚወጣበት ሰዓት አንተ ስራ ትገባለህ? አዎ እገባና እዛ 1-2 ሰዓት እቀመጥና ምሽት ላይ ደግሞ እህቴን አገኛታለሁ። ከእህቴ ጋር ብዙ ትዝታ የለም። ከቅርብ ጊዜ ወደዚህ ነው እንደ ወንድምና እንደ እህት እየወጣን መዝናናት የጀመርነው። የአባቴ መሞት ሰማ ወደ አይምሮዬ አንድ እንኳን ጥሩ ትዝታ አልመጣም። እህቴ ግን እኔን ስታጣ ቢያንስ ጥሩ ትዝታዎች እንዲኖራት እፈልጋለሁ። እህቴ እኔን ስታስበኝ ፈገግ ማለት መቻል አለባት። እሺ በቃ ብዙ አላስቆም። አንተም ወደ ስራ ሂድ። እኔም ገብቼ አንዳንድ ስራ መስራት ስላለብኝ ወደ ቤት ልሂድ።
ያልኩ እንዳትረሳ እሺ አረሳ አቶ ሰለሞን ነፍስ በሰላም እንድታርፍ በፍጹም አላደርግም። አንተ ቆሻሻ ሞትህም ቢሆን ዋጋ ትከፍላለህ። አቤት፣ ምንድን ነው? አለቃ፣ እቃውን ከመረከባችን በፊት ሳምፕሉ እንድታይልን ከትላንት ጀምሮ እየደወልኩልህ ነበር። በጣም ጥሩ። አሁን አድራሻ ልክልሃለሁ። በፍጥነት ወደዛ ይዘህ ሆና። እቃውን ስትቀበሉ ሉሊት አብራችሁ እንድትሆኑ እፈልጋለሁ። አየህ፣ የሴቶቹ ጉዳይ ብትታሰርም ወዲያው ስለምትወጣ ልታጋልጠን ትችላለች። እዚህ ስራ ውስጥ በደንብ ጠልቃ እንድትገባ አድርጓት። እሺ አለቃ፣ እንዳልኩህ እናደርጋለን። ቆይ ግን እንዴት እንደዚህ በማይታመን ዋጋ ሊገኝ ቻለ? ለማንኛውም እኔ ገንዘቡን አስተላልፋለሁ። እንደተቀበላችሁ ደውልልኝ። በቃ ወልጅ የኔ ፍቅር እንኳን ደህና መጣሽ። ፍቃደኛ ከሆንሽ ፍቅረኛሞች መሆን እንችላለን። እንደዚህ ማይ እንደዚህ ካልኳት ሁለተኛ ላታገኝ ትችላለች። ወይኔ አቢላ፣ አንድ ሳምንት ለምፈልጋት ሴት እንደዚህ ትሆናለች። ወደ መፈልጋት ቦታ መምጣቱ እንደሆነ አይቀርም። ዳጊኝ ይፈልግሻል። ስልክ ተደውሎት መምጣቱ ግን አይቀርም። ለአስቸኳይ ነገር ፈልግሻለሁ ብሎ ነበረ። ግን ደህና ነው አይደል? ደህና ነው፣ አትጨነቂ። እኔ እያለሁ ምን ሆነ ልበሽ። ባይሆን ስለ እህቷ አዲስ ነገር ካለ ልጠይቅሽ ነበር። እኔ ስለሷ በምን ላውቅ እችላለሁ? ከሷ ጋር እንነጋገርም። በዛ ላይ ደግሞ ወንድሜን እንደዛ አስከፍተው ስለሷ የምጨነቅ ይመስላል? ለማንኛውም ስለሷ ምንም እንደማላውቅና ማወቅም እንደማልፈልግ ንገረው። እሺ በቃ እኔ ልሂድ። ተይ እንጂ ነው እንጂ እኔ እኮ እዚህ የተቀመጥኩት እስኪመጣ ድረስ እንዳይደብርሽ። ደግሞ እንደዚህ ጨካኛት ዳጊ እኮ በጣም ተጨናንቋል። ቢያንስ አንቺን እያየ ይጽናል። እና ከኔ ይልቅ አንተ ለሷ አትቀርብም? እኔን እንዴት እንደሆነች ከሚጠይቀኝ አንተን ቢጠይቅክ ምላሽ የሚያገኝ ይመስለኛል። እሱስ እውነት ነው። ወንድሜ የራሱን ጥላ እንኳን ያምን። እነሱን ታያቸውና አንቺ ግን ደህና ነሽ? እኔ እንደምታየኝ በጣም ደህና ነኝ። አንተ ቆሻሻ ጠብቅ፣ ለዚህ ዋጋህን ትከፍላለህ። ጸጉርሽ ግን በጣም ነው የሚያምሩ። ያንቺ ነው? አዎ የኔ ነው። ስታየው የኔ አልመሰለህም? በጣም ነው የሚያምሩ።
በዛ ላይ ማለት በጣም ነው ደስ የሚል። ያንተም ጸጉር በጣም ያምራል። እኔ እንደዚህ አይነት ጸጉር በጣም ነው የምወደው። አሁን ገና ለምን ከኔ የራቅሽ እንደሆነ ገባኝ። ግን በዚህ ሙትቻ ትቀይርኛለሽ ብዬ አስቤ አላቅም ነበር። ቆይ ዳጊ ብዙ ቆያል እንዴ? ከወንድሜ ጋር መገናኘት አለብኝ። 30 ደቂቃ ብቻ ነው የቀረኝ። ቆይ እሺ ልደውልለት። ሄሎ ዳጊ፣ አንተ ቆይ ምን ሆነሃል? ልጅቷ እኮ ቁጭ ብላ አንተ ነው የምትጠብቀው። መምጣት አልቻልኩም ማለት ነው? እና እንደዛ ከሆነ ቀድመህ ለምን አልተናገርክም? አንተ ቆይ ምን አይነት ለሰው ክብር የሌለ ሰው ነው? ምን አይነት ሰው ነው በእናትህ? እኔ ለሰው የማይጨነቅ ኬርለስ ሰው አይመችኝም። ቶ በቃ አትናደድ። ምናልባት እሱ አስቸጋሪ ሁኔታ ውስጥ ገብቶ ሊሆን ይችላል። እኔም ከዚህ በላይ እሱን መጠበቅ አልችልም። ቢሆንም እንደዛ ማድረግ አልነበረበትም። ያው ግን ልጅነት ስላለበት አትፍረጅበት። አታስብ። በቃ አሁን እኔ ልሂድ። ወደምትሄጂበት ልሸኝሽ። ወክ እናድርግ? እሺ ይቻላል። ከጓደኝነት የዘለለ ልቀርባት ይገባል። እሷ ገና ሕፃንነቷን አልጨረሰች። ለእኔ የምትገባ ሴት አይደለች። ለእኔ የምትገባ ሴት አይደለች።
ለካ ወንድም ይወዱ አይደለም የኔ ጨረቃ የኔ ኮከብ የሚለው እንደዚህ ሆኖ ሳያችሁ ውበታችሁ ስለሚማርከው ነው። ቆይ ዛሬ የማይደውልም ማለት ነው? አመረረ እንዴ? ግን እኮ እኔም ልክ ነኝ። አለማስታወሴን ተጠቅሞ በፍቅሩ እንደወድቅ አደረገኝ። ቆይ ከዛ እንዳፈቀርኩት ሲያቅ ሊኮራብኝ አስቦ ነው? እንደዛ አስቦ ከሆነ ጽዮን ማን እንደሆነች አላወቀም ማለት ነው። ነገሩ ስደውልላት መች ታነሳለች? እንደፈለገችና እንዳሽኩልታ ልትጫወት ምን ያገባል? ብትወደኝ ኖሮማ ፍቅር እየሰጧት ስደውል ዝም አትልም ነበር። ዛሬ ደግሞ እንዴት አመሻችሁ ነው ይላል? እንዴት አመሻችሁ አጎቴ? እኔ ከነገርኩ በኋላ ነው እንደምትለኝ። ቆየት ነበርክ? ደግሞ ለምንድን ነው ቀና ብለህ ማታየኝ? እንዴ እያየሁ እኮ ነው። እናቴ የለችም እንዴ? የት ሄዳ ነው? አንተ እስክትመጣ እራት ላዘጋጅ ብለው ወደ ኩሽና ሄዳለች። ቆይ እስካሁን የት ነበርክ? እዚሁ ነበርኩ ከአቤል ጋር። ቆይ ጽዮንና አቤል እንዲገናኙ ያደረግከው አንተ ነበርክ? ማለት እንዴ ተገናኙ እንዴ? እኔ እኮ አሁን ከመሻ አግኝቼው ነበረ፣ ግን ምንም ያለኝ ነገር የለም። ቢኒ ታጥበሃል አይደል? አዎ ገና ታጥቤያለሁ። ጎረምሳ መታል እንዴ? ቆይ ምንድነው እንደዚህ ማምሸት? አንተ ልጅ ሱስ ጀመርክ እንዴ? ኧረ ማይ እንደዚህ የለም እንዴ። ልጅሽ እንዴት እንደዚህ ያደርጋን ብለሽ ታስቢያለሽ? እንዴት አላስብም? ይሄን ጸጉርን ስንት ተቆረጥ እያልኩ ግን በልክ አልሰማም አልከኝ። ያው ትናንትና ምን ተቆረጥ እያልኩ ነበር። ተው አንተ ልጅ አታምሽ፣ በዙሪያችን ብዙ ጠላቶች አሉ፣ ጊዜው ክፉ ነው፣ በጊዜ ሰብሰብ በል ብለህ አልሰማ አልከኝ። ቆይ ነገ ይሄን ጸጉርን ካልተቆረጥ በተኛህበት በመቀስ ነው ማጭልልክ። እንዴ ማይ ነገረች አይደል እንዴ? መልስ እንዳሰጣት ላንተ ብላ አይደል እንዴ? ቆይ አምሽተህ እንዳትመጣ ምናምን ትል። ቆይ አንተ አምሽተህ ስመጣ የሆነ ነገር ብትሆን እሺ ላንተ አታስብ፣ ለሷ ቢያንስ አታስብ። ምን ቦጣው? በሉ አንተ ነስ ታጠቡና አራት እንብላ። እኔ ታጥቤያለሁ። ይርታጥበና እኔማ በቃ እንደው ስራ የሚያልኩኝ ይሄ ልጅ ትቸዋለሁ። ሱስ ሳይገባ አይቀርም። ሱስ እንኳን አልገባም። ሱስ ቢገባን ያውቅበት ነበር። ዝም ብሎ ከጓደኞቹ ጋር ያመሸ ነው። እስቲ እንዳፍኪውን በልስቲያስ ብላ አንተ ዳግም አረበና ቶሎና ቢኒዬ ምንድነው ይሄ ነገር? ወደ ስራ ተመለስክ እንዴ? አዎ አንድ የተዘጋ ፋይል ከፍቻለሁ። ኧረ እባክህ ጉዳዩ ስለ ያፌት ነው። በእርግጥ በሰዓቱ ተሸንፌ ነበር። አሁን ላይ ግን ይግባኝ ጠይቄ ጉዳዩ እንዲከፈትልኝ አድርጌያለሁ። እንግዲህ እግዚአብሔር ይርዳ። የእሱ እርዳታ ነው የሚያስፈልገው። ሌላ ምን ይባላል? አሜን። እሱ ይርዳኝ። ቢያንስ የሚፈልገው አንድ ሪከርድ እንዲኖርበት ነው። ብላስቲ እልሽ ጋር አንተ ዳግም
ወይ ካልሆነ ልደውልለት እንዴ? ምናልባት እኮ ሳይመቸው ቀርቶ ወይም ደግሞ ስልኩ ባላንስ ስለሌለው ሊሆን ይችላል። ልደውልለት? እንደዛ ላደርግ? ኡፍ ምክንያቱም ያቺ ለሌሎች ተራ የሆነች ብርሃን ለእኔ ግን ደስታዬ ናት። ደስ የሚል እይታ ነው። ምንድን ነው የተፈጠረው? በመሀል ጭልጥ ትያለሽ። ምን እያሰብሽ ነው? ነገ እኔ እያሰብኩ ነው። ጠንካራና ሁሉንም ነገር መቋቋም የምችል ቢመስልም ውስጤ ግን በጣም ይፈራል። የኔ ውድ እህት፣ የጨረቃና የከዋክብት ፍቅር ግን ቢቀርብሽ ነው የሚሻልሽ። ወንድሜ እስካሁን አልተኛህም እንዴ? ገና ነው እኮ ሰዓት። በዚህ ሰዓት ተኝቼ ሌሊቱ እንዴት ሊያልፍ ነው? ቆይ ከዋክብቶቹን ስለምን እያማከርሻቸው ነው? አይ እንዲሁ ውበታቸውን እያደነኩ ነበር። እባክሽ እህቴ፣ እንደዚህ አብዝተሽ አታፍቅሪ። ፍቅር ከስብራት ውጪ ትርፍ የለውም። ልቤ ተከፍቶ ቢታይ ኖሮ አሳይሽ ነበር። እንክትክት ብሏል። ማጠገኑ እንኳን አይችልም። ይሄ ደግሞ አንቺ ላይ እንዲደርስ አልፈልግም። ወንድሜ፣ አንዳንዴ ከኛ ራቁ ወይም ደግሞ ሰበሩን የምንላቸው ሰዎች ከኛ በላይ ተሰብረው ሊሆን ይችላል። ለኛ ሲሉ ራሳቸውን ሰውተውም ሊሆን ይችላል። ስለዚህ መፍረድ የለብንም። ማለት ምን ልትነግሪኝ እያሰብሽ ነው? የምታውቂው ነገር አለ? አይ ግን ደግሞ ብዙ ጊዜ ይፋቀራሉ የሚባሉ ሰዎች አንዳቸው ለአንዳቸው መስዋዕትነት ሲከፍሉ ነው ራሳቸውን የሚያጡት የሚባል ነገር ሰምቻለሁ። እሺ እህትና ወንድም ከእናንተ ጋር መቀላቀል ይቻላል? እህትየው ከፈቀደችልሽ በሚገባ። ወይኔ እማትማ ጨረቋ እየተንቀሳቀሰች ነው። አዎ በጣም ደስ ይላል። እነሱን ስታይ መንፈስሽ ይታደሳል። ወንድሜ ግን ደህና ነህ? ያለ ወትሮ እኮ ጨረቋን ፊት ነሳት። ምን ለማየት ቀና ልበል? አሁን ላይ ጨረቃም ሆነ የከዋክብቱ ውበት ለኔ አይታየኝም። ከትዝታ ውጭ ምንም ያተረፍኩት ነገር የለም። ተውናቱ እንደዚህማ በቀላሉ ተስፋ አትቁረጥ። ደግሞ አምናለሁ ያፌትን የሚያሸንፍ አቅም ይኖራል። ይህ በሀዘን የተሞላው ሰዓታችንን ወደ ደስታ ይቀየራል። ደግሞ አስበው እስኪ አንተና ኤፍራታ ተጋብታችሁ ልጆች ወልዳችሁ እኔና ጺ ደግሞ ከልጆቻችሁ ጋር እየተጫወትን ስንጣላ ከዛ ደግሞ አንተና ኤፍራታ እናንተ በእኛ ልጆች ከምትጣሉ አግብታችሁ አትወልዱም ስትሉን። እባክህ እናቱ እንደዚህ ተስፋ አትቁረጥ። ተስፋ ካለ እኮ ፍቅር ያሸንፋል። እኔ እንደዚህ አይነት ቅዠት ውስጥ መቆየት አልፈልግም። እናንተም ብትነቁ ነው የሚሻላችሁ። ኡፍ! ቆይ እንዴት ነው በዚህ ልክ ኤፍራታ ላይ ተስፋ የቆረጠው? በጣም የጨከነ ይመስለኛል። እኔ ምልሽ ቆይ ግን እንዴት ነው አንቺ ይህን ሰሞን ላይ ኤፍራታ ማዘን የጀመርሽው? አላውቅም፣ ግን ደግሞ አንዳንድ ነገሮችን ሳስብና ከቢኒያም ጋርም እየተራራቅን ስንመጣ ከሚወዱት ሰው ጋር መለየት ምን ያህል እንደሚያም ተረዳው። ከዛም ለኤፍራታም እንኳን ባይሆን ለወንድሜ ስል መታገል አለብኝ ብዬ አሰብኩና ልቡን ለማራራት እየሞከርኩኝ ነበር። ግን ይኸው ሻንጧን ይዛ ስትሄድ ማንነቱን ይዛ ሄደችበት ይመስል በቃ ፍጹም የማላውቀው ሰው ነው የሆነብኝ።
እስቲ እዚህ ተጋርመሻል እንዴ? ፍቅረኛሽ አባት ሞቶ የለም እዚህ ምን ታደርጊያለሽ? እንዴት ሄደሽ አላጽናናሽም? በፈጣሪ ስም ቆይ፣ እንዴት እንደዚህ ታመህ መጠጥ ትሰጣለህ? ትንሽ እንኳን ለራስህ አታስብም? ለምን እኔ ማንም ሰው ደግፎኝ አያውቅም። ሰሚያለሽ፣ እናቴ ከሞተች ጀምሮ ስጎዳ እናቴን በር ዘግቼ እየደገፍኩ እያስታመምኩ ነው የኖርኩት። ድንገት አሁን መተሽ አታስመስይ። ሁላችሁም ሲጀመር የደገፋችሁኝ የመሰላችሁ እኔ እመጣለሁ የምትፈልጉት። እሺ በቃ እና በራስ ቁጭ ብለን ያምካል። ሞት አይደል? ሞት ግን መጥፎ ነው፣ መጥፎ። እኔ ቀለመኝ። ታውቂያለሽ እንዴት እንደምገለው ቅጭለት ነበር። ከራስ ፀጉር እስከ እግር ጥፍሩ ድረስ እየቆረጥኩ ግን ምን ያደርግ፣ ሞት እንኳን ለእሱ አዳላ። ግደለኝ፣ አታሰቀኝ እንዲለኝ፣ እባክህ ልጄ ይቅር በለኝ እንዲለኝ ነበር። ልጄ ምንድን ነው ያወራኸው? ስለምንድን ነው የምታወራው? ያፌት ምንድን ነው ያልከው? ንገረኝ ልጄ፣ ንገረኝ። ስለምን ልጅ ነው የምታወራው? ንገረኝ ያፌት።